በታዛዥነት የሚገኝ በረከት። ኦሪት ዘዳግም ምዕራፍ 28 ቁጥር 1። እንዲህ ይሆናል። የአምላክህ የእግዚአብሔርን ቃል ፈጽመህ ብትሰማ፣ ዛሬም ያዘዝኩህን ትእዛዙን ብታደርግ ብትጠብቅም፣ አምላክህ እግዚአብሔር ከምድር አሕዛብ ሁሉ በላይ ከፍ ከፍ ያደርግሃል። የአምላክህ የእግዚአብሔርን ቃል ብትሰማ፣ እነዚህ በረከቶች ሁሉ ይመጡብሃል ያገኙህማል። አንተ በከተማ ብሩክ ትሆናለህ፣ በእርሻህም ብሩክ ትሆናለህ። የሆድህም ፍሬ፣ የምድርህም ፍሬ፣ የከብትህም ፍሬ፣ የላምህም መንጋ የበግህም መንጋ ብሩክ ይሆናል። መዛግብትህም የቀረው ሁሉ ብሩክ ይሆናል። አንተም በመግባትህ ብሩክ ትሆናለህ፣ በመውጣትህም ብሩክ ትሆናለህ። እግዚአብሔርም ከእግርህ በታች ወድቁ ዘንድ የሚቃወሙህን ጠላቶችን በእጅህ ይጥላቸዋል። በአንድ መንገድ ይመጡብሃል፣ በሰባት መንገድም ከፊትህ ይሸሻሉ። እግዚአብሔር በረከቱን በአንተ ላይ በጎተራህ በእህልህም ሁሉ እንዲወርድ ይልካል። አምላክህ እግዚአብሔር በሚሰጥህ ምድር ይባርክሃል። የአምላክህን የእግዚአብሔርን ትእዛዝ ብትሰማ፣ በመንገዱም ብትሄድ፣ እግዚአብሔር ለአባቶችህ እንደማለ ለእርሱ የተቀደሰ ሕዝብ አድርጎ ያቆምሃል። የምድር አሕዛብ ሁሉ የአምላክ የእግዚአብሔር ስም በአንተ ላይ እንደተጠራ አውቀው ይፈሩሃል። አምላክህ እግዚአብሔርም እርሷን ይሰጥህ ዘንድ ለአባቶችህ በማለላቸው በምድር ላይ በሆድህ ፍሬ በእርሻህም ፍሬ ከብቶችን በማብዛት እግዚአብሔር በጎነቱን ያበዛል። እግዚአብሔርም ለምድርህ በወራት ዝናብ ይሰጥ ዘንድ የእጅህንም ሥራ ሁሉ ይባርክ ዘንድ መልካሙንም መዝገብ ሰማዩን ይከፍትልሃል። ለብዙ አሕዛብ ታበድራለህ፣ አንተ ግን ከማንም አትበደርም። ብዙ አሕዛብ ትገዛለህ፣ አንተን ግን እነርሱ አይገዙም። ዛሬም ያዘዝኩህን የአምላክህ የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋትም፣ እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግህም። ሁል ጊዜ በላይ እንጂ በታች አትሆንም። ዛሬም ካዘዝኩህ ከነዚህ ቃሎች ወደ ቀኝ ወደ ግራ ፈቀቅ ባትል፣ ታመልካቸውም ዘንድ ሌሎች አማልክትን ባታመልክ፣ በማይታዘዙ ላይ የሚደርስ እርግማን። ነገር ግን የአምላክህ እግዚአብሔርን ቃል ባትሰማ፣ ዛሬም ያዘዝኩህን ሥርዓቱንና ትእዛዙን ሁሉ ባትጠብቅ ባታደርግም፣ እነዚህ መርገሞች ሁሉ ይመጡብሃል ያገኙህማል። በከተማ እርጉም ትሆናለህ፣ በእርሻህም እርጉም ትሆናለህ። በመዛግብትህም የቀረውን ሁሉ እርጉም ይሆናል። የሆድህም ፍሬ፣ የምድርህም ፍሬ፣ የላምህም መንጋ የበግህም መንጋ እርጉም ይሆናል። አንተም በመግባትህና በመውጣትህ እርጉም ትሆናለህ። እኔን ስለተውከኝ ስለ ሥራህ እስክትጠፋ ፈጥነህም እስክታልቅ ድረስ በምትሠራው ሁሉ እግዚአብሔር ችግር፣ ረሃብ፣ ቸነፈር ይልክብሃል። እግዚአብሔር ተወርሳት ዘንድ ከምትገባባት ምድር እስኪያጠፋህ ድረስ ሞትን ያመጣብሃል። እግዚአብሔር በክሳት፣ በንዳድ፣ በጥብሳት፣ በትኩሳት፣ በድርቅም፣ በዋግም፣ ባረማሞም ይመታሃል። እስክትጠፋም ድረስ ያሳድድሃል። በራስህም ላይ ሰማይ ነሐስ ይሆንብሃል። ከእግርህም በታች ምድሪቱ ብረት ትሆንብሃለች። እግዚአብሔር የምድርህን ዝናብ ጭጋግ ያደርገዋል። እስክትጠፋም ድረስ ሰማይ አፈር ያወርድብሃል። እግዚአብሔር ከጠላቶች ፊት የተመታህ ያደርግሃል። በአንድ መንገድ ትወጣባቸዋለህ፣ በሰባት መንገድም ከነርሱ ትሸሻለህ። በምድርም መንግስታት ሁሉ የተበተንህ ትሆናለህ። ሬሳህም ለሰማይ ወፎች ሁሉ ለምድር አራዊትም ሁሉ ምግብ ወይም መብል ይሆናል፣ የሚቀብርህም አታገኝም። እግዚአብሔር ፈውስ በሌለው በግብጽ ቁስል በእባጭም በቁርባጭም በችፊም ይመታሃል። እግዚአብሔር በእብድነት በእውርነት በልብ ድንጋጤ ይመታሃል። እውር በጨለማ የሚርመሰመስ እውር በጨለማ እንደሚዳብስ በቀንም እንደምትዳብስ እግዚአብሔር
እግዚአብሔር በእብድነት በእውርነት በልብ ድንጋጤም ይመታሃል። እውር በጨለማ እንደሚዳብስ በቀንም ጊዜ ትዳብሳለህ። መንገድህም የቀና አይሆንም። በዘመንም ሁሉ የተገፋህ የተዘረፍህ ትሆናለህ፣ የሚረዳህም የለም። ሚስት ታገባለህ፣ ሌላ ሰው ይነጥቃል። ቤትም ትሰራለህ፣ በእርሱም አትቀመጥም። ወይንም ትተክላለህ፣ ከእርሱም አትጠቀምም። ወይንም ትተክላለህ፣ ከእርሱም አትጠቀምም። በሬህም በፊትህ ይታረዳል፣ ከእርሱም አትበላም። አህያህ ከእጅህ በግድ ይወሰዳል፣ ወደ አንተም አይመለስም። በጎችህ ለጠላቶችህ ይሰጣሉ፣ ከነሱም አታገኝም። ወንዶችና ሴቶች ልጆችህ ለሌላ ሕዝብ ይሰጣሉ። ራሳቸውንም ሲመቷቸው በዓይኖችም ትመለከታለህ ታያለህ፣ ልታደርገውም የምትችለው የለም። የምድርህን ፍሬ ድካምህን ሁሉ የማታውቀው ሕዝብ ይበላዋል። አንተም ሁልጊዜ የተጨነቅህ የተገፋህም ትሆናለህ። ዓይኖችም ከሚያዩት የተነሳ እብድ ትሆናለህ። እግዚአብሔር ልትድን በማትችልበት ቁስል ጉልበትህን፣ ጭንህን ከእግርህም ጫማ እስከ ራስህ ድረስ ይመታሃል። እግዚአብሔርም አንተን በአንተም ላይ የምትሾማቸው አለቆች አንተና አባቶችህ ወደማያውቋቸው ሕዝብ ይወስዱሃል። በዚህም ለሌሎች የእንጨትና የድንጋይ አማልክትን ታመልካለህ። እግዚአብሔርም ወደ እርሱ በሚወስድህ በአሕዛብ መካከል ሁሉ የደነገጥህ ለምሳሌና ለተረት ትሆናለህ። ብዙ ዘርም ወደ እርሻ ታዋጣለህ፣ አንበጣም ይበላዋልና ጥቂት ትሰበስባለህ። ወይን ትተክላለህ፣ ታበጀውማለህ፣ ከወይኑም አትጠቀምም። ክፉ ትልም ይበላዋልና በእርሱም ደስ አይልህም። የወይራ ዛፍ በሀገር ሁሉ ይሆናል፣ ፍሬውንም ይረግፍና ዘይቱን አትቀባም። ወንዶች ሴቶች ልጆችን ትወልዳለህ፣ ማርከው ይወስዷቸዋልና አይቀሩልህም። ዛፍህንም ሁሉ የምድርህንም ፍሬ ሁሉ ኩብኩባ ያጠፋዋል። በአንተ መካከል ያለ አመፀኛ ከፍ ከፍ ይላል፣ አንተ ግን ዝቅ ዝቅ ትላለህ። እርሱ ያበድርሃል፣ አንተ ግን አታበድረውም። እርሱ ራስ ይሆናል፣ አንተ ግን ጅራት ትሆናለህ። የአምላክ የእግዚአብሔርን ቃል ስላልሰማህ ያዘዘህንን ትእዛዙንና ሥርዓቱን ስላልጠበቅህ እስክትጠፋ ድረስ እነዚህ መርገሞች ይመጡብሃል፣ ያገኙህማል፣ ይወርዱብህማል። በአንተም በልጅ ልጅህም ላይ ለዘላለም ለምልክትና ለድንቅ ይሆናሉ። ሁሉን አብዝቶ ስለሰጠህ አምላክህ እግዚአብሔርን በፍስሐና በቀና ልብ አላመለከውምና በረሃብና በጥማት በራቁትነትም ሁሉ እግዚአብሔር ለሚልክብህ ለጠላቶችህ ትገዛለህ። እስኪያጠፋህም ድረስ በአንገትህ ላይ የብረት ቀንበር ይጭናል። እግዚአብሔርም ንስር እንደሚበር ከሩቅ ሀገርም ከምድር ዳር ቋንቋቸውን የማታውቃቸው ሕዝብ ፊቱ የሚያስፈራውን የሽማግሌውንም ፊት የማያፍር ሕፃኑንም የማይምረው ሕዝብ ያመጣብሃል። እስክትጠፋም ድረስ የከብትን ፍሬ የምድርን ፍሬ ይበላል። እስኪያጠፋህም ድረስ እህልንም ወይንንም ዘይትንም የላምህንም የበግህንም መንጋ አይተውልህም። በሀገር ሁሉ ያሉ ትተማመንባቸው የነበሩ የረዘሙ የጸኑ ቅጥሮችም እስኪፈርሱ ድረስ በከተሞችም ሁሉ ያጠፋቸዋል። አምላክህም እግዚአብሔር በሰጠህ ምድር ሁሉ በደጅም ሁሉ ያስጨንቁሃል። ጠላቶችህም በሀገር ውስጥ ከበው ባስጨነቁህና መከራ ባሳዩህ ጊዜ አምላክህ እግዚአብሔር የሚሰጥህን የሆድህን ፍሬ የወንዶችና የሴት ልጆች የወንዶችና የሴት ልጆች ሥጋ ትበላለህ። በአንተ ዘንድ የተደላደለና የተቀማጠለ ሰው በወንድሙም አብራው በምትተኛው በሚስቱም በቀሩትም ልጆቹ ይቀናል። በከተሞችም ሁሉ ውስጥ ጠላቶች ከበው ባስጨነቁህ መከራ ባሳዩህም ጊዜ
ሌላ ነገር የቀረው የለምና ከሚበላው ከልጆቹ ሥጋ ለአንዱም አይሰጥም። በአንተ ዘንድ የተለሳለሰችና ከቅምጥልነትም የተነሳ የእግሯን ጫማ በምድር ላይ ያደረገችውን ሴት አቅፋም በምተኛው በባሏ በወንድና በሴት ልጆቿም ትቀናለች። ጉድ! ከአካሏ የሚወጣውን የእንግዴ ልጅ የምትወልዳቸውን ልጆች በደጅህ ውስጥ ጠላቶችህ ከበው ባስጨነቁህና መከራ ባሳዩ ጊዜ ሁሉን ስለጠላች በስውር ትበላቸዋለች። ጌታ ሆይ አድነን። በዚህ መጽሐፍ የተጻፈውን የዚህን ሕግ ቃሎች ሁሉ ታደርግ ዘንድ ይህንንም ክቡርና ምስጉን እግዚአብሔር አምላክን ትፈራ ዘንድ ባትሰማ